የደም ግፊት ያለበት ሰው ቀዶ ሕክምና ቢያስፈልገው ቀዶ ሕክምናው መሰራት ያለበት መቼ ነው? ሰላም ውድ ቤተሰቦቼ እንደምን ሰንብታችኋል? ይህን ቪዲዮ እስከ መጨረሻው ተመልከቱትና ኮፒ ሊንክ ሪፖስት ማድረግ ትችላላችሁ። የደም ግፊት ያለባቸው ሰዎች በተለያዩ ምክንያቶች ቀዶ ሕክምና ሊያስፈልጋቸው ይችላል። ቀዶ ሕክምናው መሰራት ያለበት መቼ ነው የሚለውን ለመወሰን ሶስት ነገሮችን ማሰብ ተገቢ ነው። አንደኛው ቀዶ ሕክምናው ድንገተኛ ነው ወይስ ድንገተኛ አይደለም? ሁለተኛው የደም ግፊት መጠኑ ምን ያህል ነው? ሶስተኛው ደግሞ የደም ግፊቱ በተለያዩ አባላ አካሎቻችን ጉዳት አድርሷል ወይስ አላደረሰም የሚሉት ናቸው። እኒህን ነገሮች በቅደም ተከተል ስንመለከት ድንገተኛና ለህይወት አስጊ የሆነ ቀዶ ሕክምና ከሆነ የደም ግፊቱ ምንም ይሁን ምን ቀዶ ሕክምና መሰራት ግዴታ ይሆናል። ነገር ግን የደም ግፊቱን በፍጥነት ማስተካከል አስፈላጊ ነው ማለት ነው። ሁለተኛው የደም ግፊቱ መጠን ከ180 በ110 በላይ ከሆነና ድንገተኛ ያልሆነ ቀዶ ሕክምና ከሆነ ቀዶ ሕክምናውን አዘግይቶ የደም ግፊቱን ማስተካከል አስፈላጊ ነው። ምክንያቱም በዚህ የደም ግፊት መጠን ቀዶ ሕክምናው ቢሰራ የደም መፍሰስ፣ ስትሮክ፣ የልብ ህመምና ሌሎች ችግሮች ስለሚከሰቱ ማለት ነው። የደም ግፊቱ ከ180 በ110 በታች ሆኖ ነገር ግን በደም ግፊት ምክንያት የመጣ የአንጎል ህመም፣ ድንገተኛ የሆነ የሳምባ እብጠት፣ ድንገተኛ የሆነ የልብ ድካም፣ ድንገተኛ የሆነ የኩላሊት ድካም እንዲሁም በ3 ወር ውስጥ ስትሮክ ካለ አሁንም ቀዶ ሕክምናውን ማዘግየት አስፈላጊ ነው። ነገር ግን እነዚህ ምልክቶች ከሌሉና የደም ግፊቱ ከ180 በ110 በታች ከሆነ ቀዶ ሕክምናውን መስራት ይቻላል። እንዲሁም ደግሞ የደም ግፊቱ ከ160 በመቶ በታች ከሆነ ቀዶ ሕክምናውን መስራት ይቻላል ማለት ነው። ተጨማሪ ጥያቄዎች ካሏችሁ ኮመንት መስጫው ላይ ማስቀመጥ ትችላላችሁ። አመሰግናለሁ።